ሰላም ጤና ይስጥልን እንደምንሰንብታችኋል። ይሄ የሆነው ስትሞሮ የሙዳፍ ንባብና የአስትሮሎጂ ማዕከላችን ነው። ዛሬ በሚኖረን ቆይታ ላይ የሳምንቱን የፕላኔቶች አሬንጅመንት ካብራራም በኋላ በፕላኔቶቹ ላይ ሊፈጠር የሚችለውን የኢነርጂ ለውጥና አንግል ከዛ በሰዎች ላይ የሚመጣውን ባህሪ አብራርተን ወደ እናንተ ምላሽ የምናደርስ ሲሆን ቻናላችንን አዲስ ከሆናችሁ ሰብስክራይብ እና ፎሎ በማድረግ ስትቀላቀሉን እኛም ወደ አስትሮሎጂ ማዕከላችን መለስናችሁ። የሳምንቱ ይዘትን በተመለከተ የፕላኔቶቹ አሬንጅመንት ሙን የተለያዩ ኮከቦችን የምትነካ ሲሆን በተለይም ሰኞና ማክሰኞ አኳሪስን፣ ሮብና ሐሙስ ፓይሰስን፣ ቅዳሜን ኤሪስ ላይ የምትቆይ ሲሆን እሁድና ለሚቀጥለው ሰኞን ታውረስ ቤት መግባቷ የሚጠበቅ ሲሆን ሰን ሙሉ ከ14 እስከ 21 ዲግሪ ካንሰር ቤት ስላለች ካንሰር ሰና ጊዜን ያሳልፋል ተብሎ ሲጠበቅ ማርስ ቪርጎ ቤት ስለምገባ በ5 እስከ 10 ዲግሪ ባለው ስለሆነ የሄልዝ ጉዳይ ላይ ትኩረት ማድረግ ሲኖርበት ጄሚናይ ከ22 እስከ 27 ዲግሪ የቬነስ መግባት ስላለ በፍቅር ላይ ያለው ነገርና ሶሻል ሚዲያ ላይ ተጽዕኖ እንደሚደርስበትና ያልታሰበ የሮማንቲክ ኢነርጂ ካለው ኢነርጂ ጋር ትንሽ ኮንትራዲክሽን ሊፈጥርበትና የፍቅር መነካካትን ሊፈጥርበት እንደሚችል የሚጠበቅ ሲሆን ሪትሮጋርድ ወይም መሟሟቂያ ያለው ኢነርጂ አኳሪየሶችን ያልሰሩትን ስራ እንደሰሩ አድርገው እንዲያቀርቡ ሲያስገድዳቸው በሳምንቱ ኤክሊፕስ ምንም አይነት የኤክሊፕስ ተጽዕኖ የማይፈጠር ሲሆን በሃውስ ደረጃ ላይ ግን ሰፊ የለውጥ እንቅስቃሴ ስላለ በኮከቦቹ ላይ ያለውን አብራርቼ የሃውሱንም እዛ ላይ አጠቃልለዋለሁ። ሊብራዎች ይህንኛውን ሳምንት ሰላማቸውን ያገኙበታል። ከባለፈው ሳምንት ጭንቀታቸውና ማቻቻላቸው መታገሳቸው ይወጣሉ ተብሎ ሲጠበቅ አሁንም ይሄ ዲፕሎማቲክ ባህሪያቸው የማይሳብ ኢነርጂ ወደ እነሱ እየሳበና መርዳት የሌለባቸውን ሰው እንዲረዱ እያስገደዳቸው ስለሆነ ዲፕሎማቲክ ፐርሶናሊቲያቸውን በዚህኛው ሳምንት ቢያስወግዱት የሚሻል ሲሆን በፍቅረኛ ማቾቹ መካከል ፍሬሽ የሆነ አዲስ የፍቅርና አብሮነት ጊዜ የሚያገኙና እጅግ ጉዞም ያለው እንቅስቃሴ ሲያደርጉ በትዳር ጉዳይ ባያወሩ የሚመረጥ ሲሆን ሲንግሎቹን ግን አዲስ የህይወት ጉዞና የፍቅር ጅማሪ ማክሰኞ የሚያገኙ ሲሆን ሐሙስን በጥንቃቄ ካላሳለፉት ሴክሹዋሊቲ ላይ ደርሳሉ ተብሎ ሲታሰብ በባለትዳሮቹ መካከል ቦንዳቸው እንደጠበቀ ሮማንቲክ ላይፍን እያሳለፉ በትዕግስት አብሮነታቸውን ሲቀጥሉ ወጪን ባያነሱት የሚሻል ሲሆን ቢዝነሳቸው እጅግ ውጤታማ የስራ ቦታ ላይ ያላቸው ሁኔታ ኦፖርቹኒቲን ለነሱ ከመጠቀም ይልቅ ለቲማቸው አሳልፈው የሚሰጡ ሲሆን በዚህም የፋይናንስ ድርቀትን ሲያስከስት ፋይናንሳቸው በሰፊው ኢንቨስትመንት ላይ ያሉትን ሴፍ ሲያደርጋቸው መንግስት ሰራተኞችን ግን ቀንን እንዲናፍቁ የበዛ ወጪ ቀን በቀን ሲያሻቸው ይውላል ተብሎ ሲጠበቅ አለባበሳቸውን ሮያል ብሉና ሶፍት የሆኑ ፒንክ ከለሮችን ቢላበሱት የድል ቀጠሮና ሰዓትን በተመለከተም ከ3 ሰዓት ተኩል እስከ 5 ሰዓት ተኩል ቢያደርጉ የሚሻል ሲሆን የድል ቁጥራቸው 15፣ 24 እና 51 ሲሆን ምሽትን ጨምሮ የሚያስቡትን ሐሳብ ቢቀንሱት የተሻለ ይሆናል። ስኮርፒዮኖች ሳምንቱ የህይወት ለውጥን ከጀመሩ እያደጉበት የሚሄዱ ስለሆነ በትዕግስታቸው ውስጥ የፈጠነ እርምጃቸውን ሳያሳውቁ እየጠቆሙና እየተጠቀሙበት ቢሄዱ የገቢ መስመራቸውን እንደሚያሳድጉ ተስፋ የሚሰጥ ሲሆን የልብ ስሜትን ማጠናከር ለፍቅረኛ ማቾቹ ማመንና ያመኑት ነገር ላይ ተጣብቆ መቀመጥ የሚሻላቸው ሲሆን ይቅር ማለት ካልቻሉ ከፍቅረኞቻቸው ላይ መቀናናት ሲበጠብጣቸው በተለይም ሐሙስ በሲንግሎቹ መካከል ሲንግሎቹ ሰው ይፈልጋቸዋል ማንም ይረዳቸዋል ተብሎ በማይታሰብበት ኢነርጂ ዘርፍ ውስጥ ስላሉ ፍቅረኛ ወደ እነሱ መጥቶ ሰው ቢሄድ መደናገጣቸውን ትተው ማንነታቸው ላይ ቢሰሩ የሚሻል ሲሆን በባለትዳሮቹ መካከል ኢሞሽናል ሰፖርት በአግባቡ የተሻለ ሆኖ ሲያሳልፍላቸው ቢዝነሳቸውም ሪስክ ውስጥ ሊገባ ስለሆነ ከማበደርም ሆነ አዲስ ፕሮጀክት ከመክፈት ቆም ብለው ሳምንቱን ቢያሳልፉት የሚሻል ሲሆን አብሶ መሬት ንግድና ሚኒራል ንግድ ላይ ያሉት ይህንን ቢጠነቀቁ የሚሻል ሲሆን የሚኒራል ሳምንት ስላልሆነ ስፔሻሊ የሚኒራል ኢነርጂ የሚያመጣው ኮንትራዲክሽን ስላለ እሱ ላይ ቆም ብሎ ቢታሰብበት የተሻለ ሲሆን ፋይናንሳቸው ሎንግ ተርም ፕላናቸውን ይዞ ስላለ ብዙም የሚከስሩበት የማይሆን ሲሆን ዲፕ ሜሮንና ቻርኮል ብላክ ከለሮችን ቢጠቀሙ የሚሻል አለባበስ ሲሆንላቸው የእድል ሰዓታቸው ከ2 ተኩል እስከ 4 ሰዓት ያለው ውጤታማ ሲያደርግ የእድል ቁጥራቸው 18፣ 27 እና 36
እጅግ ተስፋ የሚሰጥ ሲሆን ፓስት ሂስትሪን ደብ ለዛ የመበቀያ መንገድን መፍጠራቸው ጥሩ አይነት ውጤትን እንደማያመጣ አውቀው ቢጠነቀቁ ይሻላል ይለናል አስትሮሎጂ። ሳጁታሪየሶች ነገን በተመለከተ ሳምንቱ የተስፋና የትምህርት ዘመን ሲሆንላቸው የበዛ ፖዘቲቭ ኢነርጂና ኦፕቲሚስት አስተሳሰባቸው ጥቅማቸውን በይሉንታ እንዲያልፉና ያለፋቸውን ጥቅም ደግሞ ሊበቀሉ በንግግር ሲመጡ የሚያሳይ ሲሆን ፍቅረኛ ማቾቹ መካከል ሰላምና ታማኝነት ራሳቸውን መስጠትና ፕሮሚስ ማድረግ የተሻለ ውጤትን ያመጣላቸዋል። በፍቅረኝነታቸው ላይም ፋ የሚሰጥ እምነትን ይሰጣል ተብሎ ሲጠበቅ ሲንግሎቹ ማክሰኞ አዲስ ሰው ያገኛሉ። ከዛ በኋላ ያለው ግንኙነት የፈጠነና ጥንቃቄ የሚጠብቅ ሲሆን በባለትዳሮቹ መካከል አድቬንቸር የሆነ የፍቅርና የትዳር መተሳሰብ ሲታይበት ቢዝነስን በተመለከተ አጋጣሚዎችን ያገኛሉ። በተለይም ማክሰኞና እሮብ ቢዝነሳቸው እጅግ ፈጥኖ ቢያድግም አርብ ዕለት ግን ራሽ ውስጥ የሚያስገባ የኦንላይን አግሪመንት ያደርጋሉ። ስፔሻሊ ክሪፕቶ ከረንሲና ዲጂታል ማርኬት ላይ የሚሰሩት ቢጠነቀቁ የተሻለ ሲሆን በስት ሰራተኞቹ መካከል ፕሮሚስ ተስፋ ያለው ነገን ያመጣላቸዋል ተብሎ ሲታሰብ ገቢያቸውም ሞዴሬት ሌቭል ብዙም ወጪ ያለበት አይሆንም። አለባበቻቸውን ፐርፕልና ኢንዲያጎ ከለሮችን ቢላበሱ የተሻለ ሲሆን እጅግ እድለኛ ሰዓታቸውም ከ9 ሰዓት እስከ 10 ሰዓት ከ50 ያለው ሲሆን የእድል ቁጥራቸው 3 12 21 እና 39 ይሆናል ተብሎ ሲጠበቅ በቻሌንጅ ደረጃ ኦቨር ኮንፊደንስ ያልጨረሱትን ስራ ጨርሰዋል ብሎ ለማሰብና ለማስረከብ በሞከራቸው ኪሳራ ሊያመጣ ይችላል ይለናል የሳምንቱ አስትሮሎጂ። ካፕሪኮርኖች ሳምንቱ የነሱ የዲሲፕሊን ሳምንትና በትዕግስት ውስጥ ረጅም ሰዓት አቀርቅሮ መስራትና የቤተሰባቸውን ጉዳይ ቅድሚያ ሰጥተው እሱን መፍታት ላይ ትኩረት ሲያደርጉ በፍቅረኛ ማቾቹ መካከል ዝምታና አይደውልም የሚል ጥያቄ በሁለቱ መካከል መራራቅንና በመራራቅ ውስጥ መተሳሰብን ሲያመጣ ሲንግሎቹን በተመለከተ ሰዎችን ሁሉ ሪስፔክት ያደርጋሉ። ሰዎችን አስተሳሰብና ንግግር ሮማንቲክ ነው አይደለም ብለው ዝም ብሎ የሆነ ያልሆነን ሀሳብ መመርመር ላይ ጥረት ያደርጋሉ። በባለትዳሮቹ መካከል የፋይናንስና የላይፍ ኢንሴኪዩሪቲ ጉዳይ ርዕሰ ጉዳይ ሆኖ በቤተሰብ ውስጥ ትሩ ኦፒኒየንን አምጣ የሚል ክርክር ያስነሳል ተብሎ ሲጠበቅ ቢዝነሳቸውን በተመለከተ አዲስ የህይወት ልምምድና ጥንቃቄን የሚማሩበት ነው ተብሎ ሲታሰብ ስራ ቅጥር ላይ ያሉት ሪኮግኒሽን የሚያገኙበት ቢሆንም ፕሮፌሽናል ሆኖ የመቅረባቸው ነገር ከሚፈትናቸው ሰው በላይ ስለሆነ ከአለቃ በላይ ጎልቶ መታየታቸው ጥያቄ የሚያስነሳባቸው ይሆናል ተብሎ ሲታሰብ አለባበሳቸውን ኦሊቭ ግሪን እና ዳርክ ብራውን ቢያደርጉት ከዩኒቨርስ ጋር ያላቸው ኮሚኒኬሽን ሰላም ሲሆንላቸው ቀጠሮ ካለባቸው ምሽቱን ከ1 ተኩል እስከ 3 ሰዓት ቢያደርጉት ያሸንፋሉ ተብሎ ሲጠበቅ መፈረም ላይ ጥረት ባያደርጉና ባይቸኩሉ የሚሻል ይሆናል። አኳሪየሶች ሳምንቱን ያሳልፉታል ተብሎ የሚጠበቀው ፍሬሽ የሆነ የኢነርጂ ዘርፍ ስለሆነ ኦፖርቹኒቲ ግልጽና ምርጥ ፕሮፌሽናል አስተሳሰባቸው በጓደኞቻቸው ምርጥ እንደሆኑ የሚመረጡበትን እድል ሲያመቻችላቸው ለአኳሪየሶች ፍቅርን በተመለከተ ፍቅር ላይ መግባባትና ማውራት የመጀመሪያ ቤዚክ ሩል አድርገውት በፍቅረኞቻቸው ላይ ያላቸውን አስተያየት ነፃ አድርገው ሲያወሩ ንግግራቸው ግን ቅናትና ጥርጣሬን ስለያዘ በፍቅር ላይ ያላቸው ግጭትን ሮብ ያገኙታል ተብሎ ሲጠበቅ ሲንግሎቹም በተመለከተ ሰኞም ሐሙስም ቅዳሜም አዳዲስ ሰዎችን ኦንላይን ላይ ያገኛሉ። የሚጀምሩት ምስረታ ግን ከውጤት ይልቅ ስሜት የሚታይበት ሲሆን በባለትዳሮቹ መካከል ቦንዳቸው ጥሩ ቢሆንም ቤተሰባቸውን አስቀድመው ከኔ ቤተሰብ ይመጣል የሚል እንቅስቃሴና ነቁራ ከፋሚሊዎቻቸው ከትዳር አጋራቸው ሲገጥማቸው ቢዝነሳቸውን በተመለከተ ቴክኖሎጂ ላይ ያሉት አሁንም ውጤታማ የሚሆኑበትና ፋይናንሳቸው ለወደፊት የሚያሰፉበት ይሆናል ተብሎ ሲታሰብ በገቢ ደረጃም ምርጥና ብዙ ወጪ የሌለባቸው ሲሆን ኤሌክትራ ብሉና ተርክሽ በከለር ደረጃ ውጤታማ ሲያደርጋቸው ቀጠሮ ካለባቸው ከ6 ሰዓት እስከ 7 ሰዓት ተኩልን ቢጠቀሙ የሚሻል ሲሆን የእድል ቁጥራቸው 4 13 22 እና 49 ሲሆን በትልቅ ቻሌንጅ ደረጃ ኮምፕሊኬትድ የሆኑ ጉዳዮችን በሎጂክ እንፈታለን ብለው የማይጠበቅና የማይወጣ ሀሳብ ውስጥ ይገባሉ ተብለው ይታሰባል።
ፓይሰሶች ሳምንቱን ያሳልፉታል ተብሎ የሚጠበቀው ህይወትን በጋይድላይን መራለው ብለው እንቅስቃሴያቸውን ሁሉ የወታደርና ከሎጂክና ፍሪ ዊል ይልቅ በሪስትሪክሽን በእንቅስቃሴያቸው ላይ ተጽዕኖ የሚፈጥርና በትክክል ይሄን አድርግ ያለው የሚሉትን አስተሳሰብ በመገምገምና በማሰብ ላይ ሲያሳልፉት በፍቅር መካከል ያላቸውም ነገር ፍቅራቸውን ለማጠንከርና ለማሳደግ ሚሞሪ ፈጥርለታለው ብለው ያሰቡት እቅድ በትክክል እንዲከናወን የሚያደርጉት ጥረት ከደስታ ይልቅ የተለመደን ነገር መደጋገም አይነት ስሜት እንደሚያመጣባቸው ሲያሳይ ሲንግሎቹን በተመለከተ ሰፖርቲቭ ሆነው ፖዚቲቭ ኢነርጂን ወደ እነሱ ማኒፌስት እያደረጉ ቤስት ሮማንቲክ ዴቶችን ለማግኘት ቢጥሩም ያገኛሉ ተብሎ የሚጠበቀው ከአርብ እስከ እሁድ እንደሚሆን ሲያሳይ በባለትዳሮቹ መካከል ፕላናቸውን አሳልፎ መሰጣጠጥ የጉዳያቸውን ነገር አንዱ ላይ ጥለው ራሳቸውን እረፍት መስጠት ላይ ትኩረት ሲያደርጉ ቢዝነሳቸውን በተመለከተም ኬርለስነስ ይታይበታል። ዝም ብለው አግሪመንት ውስጥ ይገባሉ። የበዛ ወጪ ላይ እንዳይዳረጋቸው ቢጠነቀቁ የሚሻል ሲሆን ፋይናንሳቸው ኢሞሽናል ስፔንት ወይም በስሜት ማውጣት የሚታይበት ሲሆን የእድል ቁጥራቸውም 7 16 25 እና 52 ሲሆን ሃይማኖታዊነትና ከአቅም በላይ በተለመደ ፕላን ልጓዝ ብሎ መጨነቅ የባሰ ሰላማቸውን ይረብሻቸዋልና ቢጠነቀቁ ይሻላል ይለናል የሳምንቱ አስትሮሎጂ። ካንሰሮች ሳምንቱ የነሱ ሲሆን የነሱ ሲዝንም ስለሆነ አዲስ ሀሳብ፣ ቤተሰብ መርዳት፣ ከቤተሰብ ጋር ጊዜ ማሳለፍ፣ ለረጅም ርቀት ያለውን ትምህርት መማርና ተጉዞ ራስን ለማስደሰት ጥረት ሲያደርጉ በፍቅረኞቻቸው መካከል በአግባቡ መግባባት፣ ችግሮችን በቀዘቀዘ መልኩ መፍታት፣ በፍቅር አብሮ ጊዜን አሳልፎ ረጅም ርቀት መጓዝ፣ ፕሮሚስ መገባባትና ሚክስድ ስሜቶችን እንዴት አድርጎ ፊልተር አውት አድርጎ መግባባት ላይ እንደሚቻል መስራት ሲታይባቸው ሲንግሎቹ አዲስ የፍቅር ግንኙነትን ማክሰኞና እሮብ የማግኘት እድል ሲኖራቸው በስልክ ጆሮአቸውን ሲያደሙትና ሲያወሩ ያሳልፋሉ ተብሎ ሲጠበቅ በባለትዳሮቹ መካከል የላይፍ ኢንሴኪዩሪቲን በትክክል መፍትሄ አግኝተውለት ሰላም ሆነው ነገን መንገዳቸውን ጥሩ አድርጎ ለመጓዝ ሲነጋገሩና ሲያስቡ ቢዝነሳቸውን በተመለከተ ቡቡና ለሰው አዛኝ ስለሆኑ ቢዝነሳቸው ላይ ዱቤና ማበደር ሲበዛበት ስራ ቦታ ላይ ያሉት ግን የአለቆቻቸውን ነገር ከመቋቋም ይልቅ ስኪላቸውን አሳይተው ከአለቆቻቸው ጥያቄ መሸሽ ላይ ትኩረት ሲያደርጉ ፋይናንሳቸው ሎንግ ተርም ፕላናቸው ላይ ትኩረት ካላደረጉ ማውጣትና በመተን የጎላው ሲሆን ባለባበስ ደረጃ ብራይት የሎ ከለሮችና ስካይ ብሉ ውጤታማ ሲያደርጋቸው ቀጠሮ ካለባቸውም ከ4 ሰዓት እስከ 6 ሰዓት ያለው ሰናይ ሰዓታቸው ሲሆን የእድል ቁጥራቸውም 5 14 32 እና 41 ሲሆን ርቆ መልፋትና ርቆ መሄድ የገንዘብ ብክነትን ሊያስከትልባቸው እንደሚችል ሳምንቱ ያመለክታል። ሊዮ ሳምንቱን ያሳልፋል ተብሎ የሚጠበቀው አዲስ የሙን ወደ እነሱ መግባትና ፉል ሙን መገኘት በስልጣን ቦታ ላይ ያላቸውን ስሜት ማቀዝቀዝና ህይወትን ትርጉም አልባ ነው ብሎ በማሰብ አዲስ ኔትወርክ ምራው ሌላ ፕሮፌሽናል አስተሳሰብን ለመፈለግ ሲቪያቸውንና ሀሳባቸውን ሲያደራጁ ያሳልፋሉ ተብሎ ሲጠበቅ በፍቅረኛ ማቾቹ መካከል አጋጣሚዎችን እየፈለጉ በነገሮች መሸንቆጥና ትረስታቸውን ለማምጣት ግትር ሆነው ራሳቸውን ከመፈተሽ ይልቅ ጓደኞቻቸውን መበርበር ላይ ጥረት ሲያደርጉ ሲንግሎቹን በተመለከተ ማንንም ፕሮሚስ ከመግባት ራሳቸውን አርቀው ያደነቃቸውን ወደ እነሱ ለመሳብ አጋጣሚዎችና ሁኔታዎችን ሲያመቻቹ በባለትዳሮቹ መካከል መግባባትና ማውራት ቢኖርም በኢሞሽን ደረጃ ግን እሱ የበላይ ሆኖ መኖሩ የሚል አስተሳሰብ በቤታቸው ላይ እንደ አዲስ ጭረት መውጣት ሲጀምር ቢዝነሳቸው ኤግዛይትድ የሆነ እጅግ ሞቅታ ያለውና በፕሮሚሲንግ የታጀበ የንግድ መስመራቸው ሲሳለጥላቸው ስራ ቦታ ላይ ያሉት ሪኮግኒሽን አግኝተው ወደ አዲስ የፕሮጀክትና ወደ ስልጣን የመሄድ ወይም የስራ የመቀጠር እድል በር ክፍት ቢሆንም የሚሰጣቸውን ነገር አናንቆ ማየታቸው ደካማ ሲያደርግባቸው አለባበሳቸውን ጎልደንና ኦሬንጅ ከለሮችን ቢያደርጉት የእድል ሰዓታቸውም ከ5 ሰዓት እስከ 7 ሰዓት ከ20 ያለውን ቢጠቀሙ ሰናይ ሲሆንላቸው የእድል ቁጥራቸው ቤስት ተደርጎ የሚጠበቀው 37 እና 55 ሲሆን የሳምንቱ ቻሌንጃቸው ኢጎ እንደሆነና የነሱን ኢጎ ማኔጅ ማድረግ የሚችል ሰው እንደሌለ
አውቀው ራሳቸውን ቢያሽሉትና ቢያስተካክሉት ይበጃቸዋል። ቪርጎዎች ሳምንቱ የነሱ ጥሩና ሰናይ ሳምንት ሲሆንባቸው በተለይም ጠዋት ስፖርት መስራት፣ መዝሙር አዳምጦ መውጣት፣ ስሜታቸውንና ፍሪኩዌንሲያቸውን ማስተካከል ግዴታ ሲሆንባቸው ማርስ የሰጠቻቸው ኢነርጂ ከስታቢሊቲ ከፍ ያለ እንቅስቃሴ ላይ አድርጎ ለፍቅረኞቻቸው ከፍቅር በላይ ራሳቸውን አጋልጦ በመስጠት አቅማቸውና የነሱም ቴስት ማጥፋት ላይ ስለሚደርስ ለፍቅር ይሄን ያክል ራሳቸውን ኤሊሚኔት አድርጎ ማጥፋቱ ስለማያዋጣ ማንነታቸውን ባይስቱ የተሻለ ሲሆን ሲንግሎቹ ሳምንቱን ሳይለንስ ሆነው ከማንም ጋር ከማውራትና ከመጓተት ይልቅ ስሜታቸውን ተከትለው ራሳቸውን መቀየር ላይ ሲሰሩ በባለትዳሮቹ መካከል ፓርትነርሺፕ ያለው ሰላማዊ ነገር ቢኖርም ሐሙስና አርብ በትዳር ዙሪያ ላይ የሆኑ የማይጠበቁ የፋይናንሱ ጉዳዮች ደስታቸውን ትንሽ ሲበጠብጡት ስራ ቦታ ላይ ያሉትን በተመለከተ ጠዋት ገብቶ ማታ በመውጣት ሙሉ ሰዓታቸውን ለስራቸው ሲሰጡና ስራቸውም በሰክሰስ ደረጃ ላይ ወደፊት ቢገፋቸውም ኮንሲስተንሲን ትንሽ ያጡበታል ተብሎ ሲታሰብ ገቢያቸው ምርጥ ስለሆነ ያሉት ስሜትም ደስተኝነት ላይ ስላለ ያገኙትን አጋጣሚ ደስታቸውን ለማምጣት መሸመት ላይ ትኩረት ሲያደርጉ ያለባበስ ከለራቸው ፎረስት ግሪን እና አርዝ ብራውን ውጤታማ ሲያደርጋቸው ቀጠሮ ካለባቸው ከ7:30 እስከ 9:30 ያለውን የቀን ሰዓት ቢጠቀሙት የተሻለ ሲሆን የእድል ቁጥራቸው 50 41 እና 23 ሲሆን ላይፋቸው ላይ ፐርፌክሽኒስት ለመሆን የሚንቀሳቀሱት እንቅስቃሴ ምንም ፐርፌክሽን ብለው ቢሰሩትም ያን ያክል ያረካቸዋል ተብሎ አይጠበቅም። ታውረሶች ሳምንቱን ፈታ ዘናና ደስታቸው ወደር የሌለው ነገሮችን ፕራዮሪቲ እየሰጡ በአግባቡ ምላሽ የሚሰጡ ሲሆን የታውረሶች የሳምንቱ ሁኔታ ፍቅር ላይ ዲፕ የሆነ ኮኔክሽንና ጊዜ መሰጣጠትን ረጅም ሰዓት አብሮ ማሳለፍ ነው። በፍቅርም ጉዳይ አብሮ ማሳለፍና ለደስተኝነት ጥረት ማድረግ ባለፈ ጉዳይን ሀፉ ተባብሎና ይቅር ብሎ ማሳለፍ ላይ ትኩረት ሲያደርጉ በሲንግሎቹ ደረጃ ላይ ከጓደኞቻቸው መሃል የፍቅር ጓደኛን እንደ ጅማሪ ከጓደኝነት ወደ ፍቅር የሚያሳድጉት ሲሆን በተለይም ሐሙስና አርብ ይሄ ተጽዕኖ የበረታ ሲሆንባቸው በባለትዳሮቹ መካከል ሎንግ ተርም ፕላናቸውን በትክክል እያጠናከሩት የሚሄዱና ፕራክቲካል ሆነው ህይወታቸውን ወደ ትግበራ መስመርና ዘርፍ የሚቀይሩ ሲሆን ቢዝነስ ላይ ያሉት ስብሰባና የስብሰባ ጉዳይ አብዝቶ ቢዚ ሲያረጋቸው ቢዝነሳቸው በዛው ልክም መጨናነቅ ሲኖርበት የሚቆይ ሲሆን በስራ ቦታ ላይ ያሉት በሱፐርቫይዘራቸው የሚሰጣቸው አስተያየት ይሰለቻቸዋል፣ አዲስ ኃላፊነትን መቀበል ይተዋሉ፣ በዛም ይዳከማሉ። የራሳቸው ደስታ ላይ ብቻ ትኩረት የሚያደርጉ ሲሆን ፋይናንሳቸው ከበቂ በላይ ገቢ ያለው ቢሆንም አሁንም መለቀቅ ካለበት የገንዘብ ዘርፍ ላይ የተያዘና አብሶ ፕሮጀክት ላይ ያሉት ዲሌይ እንደሚኖር ሲያሳይ ነጭ አለባበስ ምርጥ አይነት የሳምንት ተስፋ ያለው ግፊት ያለውና ተጽዕኖ የሚፈጥር አለባበሳቸው ሲሆን የእድል ቁጥራቸውና ሰዓታቸው የእድል ሰዓታቸው ከ4 ሰዓት እስከ 6 ሰዓት ሞርኒንግ የእድል ቁጥራቸውም 6 15 33 እና 51 ሲሆን የሳምንቱ ትልቁ ቻሌንጅ ያመኑት ሰው በከፊል ይዋሻቸዋልና እሱም መቀበል አቅቷቸው ለመለየትና ለመራቅ ይጨናነቃሉ። ጄሚናዮች ሳምንቱን የሚያሳልፉት ስትራቴጂያቸውን ከስሜታቸው ጋር ለማዋሃድ አብሶ ሳተርን እየመጣች ስለምትረብሻቸው ላይፋቸው ሩቲን ይመስላቸውና ወደ ተግባር ገብተው ቅዝቀዝ በማለት ሲያሳልፉ በተለይም ሮብና ሐሙስ ወደ ሎንግ ተርም ፕላናቸው ለመነሳትና ለመንቀሳቀስ የሚያደርጉት የውስጥ የስሜት ፍትጊያ የሚጠበቅ ሲሆን በፍቅረኛ ማቾቹ መካከል ተራርቆ መደዋወልና አብሮ ከማሳለፍ ይልቅ ነገሮችን እየሸሹ በማዳመጥና ስሜትን በማስታመም አብሮነታቸውን በርቀት በረጅም ገመድ አስረው ሲያሳልፉት ሲንግሎቹም በተመለከተ አትራክቲቭ ሆነው ቢውሉም የሲንግልነት ቀን የሚያበቃበት የቀን ይዘት ሐሙስ አርብ ቅዳሜን በተመለከተ ምርጥ አይነት የፍቅር እድልን ወደ እነሱ ሲያገኙ በባለትዳሮቹ መካከል ተግባር ያለው ያለፈ የህይወት ጭቅጭቅን አምጥተው ምክንያት ፈልገው እዛ ላይ ሰላም ለማምጣት ሲከራከሩ ቢዝነሳቸውንም በተመለከተ የተሳለጠና ሰላማዊ ሲሆን በፋይናንሳቸው ደረጃ
በፋይናንሳቸው ደረጃ የበዛ ወጪ ቢኖርም ባላንስ ለማድረግ ሙከራ ያደርጋሉ። አለባበሳቸውን ክሬም ከለሮችን አብሶ ወደ ሬድ የሚያደሩትን ክሬም ከለሮች ቢላበሱ የተሻለ ሲሆን ቀጠሮ ካለባቸውም ከ9 ሰዓት ተኩል እስከ 11 ሰዓት ቢያደርጉት የሚሻል ሲሆን ሰናይና እድለኛ ቁጥራቸው 9፣ 8 እና 27 ሲሆን አካባቢያቸውን በጉልበት ለመቆጣጠር መሞከር ደካማ ባህሪ ሆኖ ሳምንቱ ያልፍባቸዋል ተብሎ ይጠበቃል። ኤሪሶች ሳምንቱን ደስ የሚል ሳምንት ቢያሳልፉም ኢሞሽናቸው ግን ፈጥኖ ስኬት ላይ መድረስና ነገሮች አንድ አይነት ሩቲን ሆነውባቸው ትግስት ማጣት ሲታይባቸው የማርስ ተጽዕኖ እንደሚሆን ሲጠበቅ ሐሙስና አርብን ፕላናቸው ወደ ተስፋና እቅድ ትግበራ የሚገባ ሲሆን የቤተሰባቸው ጉዳይ ከሮብ ጀምሮ ያስጠይቃቸዋልም ያስጨንቃቸዋልም። የቤተሰባቸውን ፕራዮሪቲ ሰጥተው የራሳቸውን ነገር ጣል አድርገው ለቤተሰብ ጊዜያቸውን የሚሰጡ ሲሆን ፍቅርን በተመለከተ ለፍቅረኞቻቸው ታማኝነታቸውን በንግግር ሲገልጹ ጥያቄ ከተነሳ ግን ቶሎ ንዴታማና ስሜታዊ የመሆን እድላቸው በተለይም ማክሰኞ የሚጠበቅ ሲሆን ሲንግሎቹን በተመለከተ የተለያየ ቃል መግባትና ቃሉን ሳይወጣ መቅረት ላይ አድርጉ። ቅዳሜና እሁድ ለሲንግሎቹ አዲስ የፍቅር ጅማሪ መስመር ሲታይበት በባለትዳሮቹ መካከል ፋይናንሻል ሰፖርት ሲታይ ፋይናንሳቸውን በአግባቡ ማኔጅ ካላደረጉት ግን ሰጪው አካል ማኩረፉ የሚጠበቅ ሲሆን ስራ ቦታ ላይ ኢፈርታቸውን አውጥተው ተጨናንቀውና በብዙ ስራ ታጅበው የሚውሉ ሲሆን አዲስ የሀለቅነትን ቦታ የመታጨት እድልን ሲያገኙ ፋይናንሳቸው ስቴብል ያደረገ ብዙ ወጪ የሌለው ሲሆን አለባበሳቸውን ክሬሚ ከለሮችንና ጎልደን የሎ ከለሮችን ቢጠቀሙ ቀጠሮም ካለባቸው ከ8 ሰዓት እስከ 10 ሰዓት ቢያደርጉት የሚሻል ሲሆን የእድል ቁጥራቸው 3፣ 9፣ 18 እና 27 ውጤታማ ሲያደርጋቸው የሳምንቱ ደካማ ጎናቸው አካባቢያቸውን ለመቆጣጠርና የፋሚሊን ኃላፊነት ሙሉን እነሱ ለመወጣት ሲጥሩ ጫናው እነሱ ላይ የበረታ ይሆናል ተብሎ ይጠበቃል። የዛሬው የአስትሮሎጂና ኒውመሮሎጂ ንባብ ይህን ይመስል ነበረ። ቀጣይ እንዲቀርብላችሁ የምፈልጉትን ፕሮግራም በውስጥ መስመር ጻፉልኝ። ማታ ላይቭ ቲክቶክ ላይ ከ1 ሰዓት እስከ 3 ሰዓት ባለው ቆይታ ምላሽ እየሰጠው ስለሆነ ላይቭ ገብታችሁ ብትከላከሉ ምላሻችሁን እዛው ማግኘት የምትችሉ ሲሆን ስለሰጣችሁንና ስለነበረን ጊዜ ከወዲሁ አመስግነን መልካም ምሽትን ተመኘን።